መብረቱን ከኢትዮሮፐር ለዛሬ አንድ በጣም ሶሻል ሚዲያ ላይ ሲዘዋወር ካገኘሁት ነገር በጣም ያስገረመኝን አንድ ጉዳይ ይዤላችሁ መጥቻለሁ። ይህ ምንድነው? የሆነች ላም ጥጃ ከወለደች በኋላ ጥጃዋ ትሞታለች። ከዛ የጥጃዋን ቆዳ ገፈው እንትኗን ቆዳዋን በሆነ ነገር ጠቅጥቀው እንትን ካሉ በኋላ በህይወት ያለች አስመስለው ወተት ለማለብ የሚሞክሩት አይነት ነገር ነው። ይሄ ነገር የሆነ የት ነው? ህንድ ውስጥ ነው። እና ህንድ ውስጥ ከሌሎች በተለየ ላምን በጣም ያከብራሉ። እንደውም አለፍ ሲል ያመልካሉ ነው የሚባለው። እና የላምን እንዴት ነው የሚጠቀሙት ላሞችን የሚለውን ከታሪክ አንጻርና እነሱ አንዳንድ ሰዎችን ካናገርኩት መረጃ መሰረት እንደሚከተለው አቀርባለሁ። ከዛ በፊት ግን ኢትዮጵያ ውስጥም አንዳንድ አካባቢዎች ላይ ላሞች ከወለዱ በኋላ ጥጃ ስትሞት ምናምን ሰዎች የሆነ ነገር አድርገው ወተት ለማውጣት ሙከራ ያደርጋሉ። እና ይሄ ነገር እዚህ አካባቢም ስላለ ያው ትንሽ መገጣጠሙም ትንሽ አስገርሞኛል። ከዚህ በመቀጠል ግን ህንድ ላይ በብዛት ላምን በጣም ይወዳሉ፣ በጣም ወርሺፕ ያደርጋሉ ይባላል። እና አሁን እዚህ ላይ እንደምታዩት የራሳቸው ቴምፕል እንደዚህ ቀባብተው የሆነ የነሱ ባህላዊ እንትን ካደረጉ በኋላ ወደ ራሳቸው ቴምፕል እንደዚህ ላሚቷን ያመጣሉ። ልክ እሷ ቴምፕል ስትገባ እሷን የነኩ የሆነ ፈውስ የሚያገኙ ይመስላቸዋል። እንደዚህ እሷን የነካ ሰው በረከት ያገኛል ቀጥታ ቴምፕል ውስጥ ገብቶ የሆነ ነገር ካረገ ብለው ያምናሉ። እና ይሄን ነገር ስለሚያምኑ እንደዛ ያደርጋሉ። ከዚያ ለፍ ሲል ደግሞ ሌላም በጣም የተለየ ፍቅር አላቸው። እንደ እንትን ቀጥታ ምግብ የመገቡ ምናምን እያሉ እንደ አንድ ቤተሰብ አካል አድርገው ይጠቀማሉ ላሚቷንና ህንድ ውስጥ በጣም የሚገርም ባህል ነው ይሄ። ከዚህ በተረፈ በከብቶች ብዛት ከዓለም ላይ በጣም ከፍተኛ ደረጃ ካላቸው ህንድ ትጠቀሳለች። እንደዛም ሆኖ ግን የከብት ስጋ አይበላም። ከብት ስጋ በላለሁ ብላችሁ ብታወሩ እንኳን እዚህ በጣም ነውር ነው፣ በጣም አስጸያፊ ነው። ማህበረሰቡ በጣም በዚህ አይደራደርም። በቃ በእነሱ ከማይደራደሩት እንደ አምላክ እንደ ትልቅ እንግዳ ነው የሚያዩት ከብትንና የሚጠቀሙት ለምንድን ነው? ለወተት ብቻ ነው ላሚቷን። ይሄ በሬው ከሆነ ደግሞ ምንድነው እንደ ለማረስ ይጠቀማሉ። በድሮ ጊዜ በጣም በሬ ነበር የሚታረሰው። አሁን ሜካናይዝድ ሆኖ በማሽኖች ይታረሳል በትራክተር። ስለዚህ ወተትን ይጠቀማሉ። ከወተት ተዋጽኦችን ደግሞ የተለያዩ ስዊት ይሰራሉ። ከእርጎ ጀምሮ ስዊቶች በብዛት ህንድ የምትታወቀው በተለያዩ ጣፋጮች ነው። እነዛ ጣፋጮችን ለመስራት ወተትን ይጠቀማሉና ላምን ማረድ በህጋቸው በጣም የተከለከለ ነው። እንደዛ የላም ስጋ በላለሁ ቢትሉ እንኳን ሰው በጣም አደጋ ነው። እንደዛም አይባልም። እና ከዛ ባለፈ ደግሞ የላም ሽንት በዚህ መልኩ በጣም መድኃኒት አለው ውስጡ ላይ ብለው ያምናሉ። ሽንት በዚህ መልኩ እንትን ካሉ በኋላ ፕሮሴስ ያልሆነውን እንዳለ እንደዚህ አውጥተው አንዳንድ አካባቢ ላይ እስካሁን እንደዚህ ይደረጋል፣ ይጠጣሉ። አለፍ ሲል ፊታቸውን ይታጠባሉ፣ ፀጉራቸውን ይታጠባሉ። ባክቴሪያ ምናምን ይገላሉ ብሎ ነው የሚያምኑት። እና በዚህ መልኩ አሁን እዚህ ላይ እንደምታዩት ማለት ነው የላም ሽንት ቀጥታ በዚህ መልኩ አንዳንድ አካባቢዎች ላይ ህንድ ውስጥ እስካሁን ይጠቀማሉ። ከዚህ ባለፈ ደግሞ ፕሮሴስድ ሆነው በፋብሪካ አልፈው ለተለያየ መድኃኒትነት ይጠቀማሉ። የላሚቷን ሽንትና ይህን ያክል ያከብራሉ። ለከብት በጣም ትልቅ ክብር አላቸው። አለፍ ስል እንዴት ነው ላም ካረጀ በኋላ የሚያደርጉት? እንደዚህ የሚያደርጉ ከሆነ ብላችሁ ብትጠይቁ ደግሞ ማረድ አይቻልም እንደተባለው። ከዛ ምን ያደርጋሉ? የቤተሰብ አካል አድርገው ዝም ብለው እስኪያረጁ አርጅተው በራሳቸው ጊዜ እስኪሞቱ ድረስ ያስቀምጣሉ። ከዛ ደግሞ መጨረሻ ላይ ከሞቱ በኋላ ይቀብራሉ። ህንድ ሰው ስሞት አይቀበርም። ነገር ግን ላሚቷ ስትሞት በክብር ወስደው ይቀብራሉ። ስጋውን የሚበላ ሰው ከተገኘ ግን በጣም አደጋ ነው። እና ይሄ አሁን ሰውየው የሽንቱን ጥቅም ነው እያወራ ያለው። በዚህ መልኩ በተምፕል አካባቢም አንዳንድ አካባቢዎች ላይ ይሰጣል። በቤትም እንደዚህ አድርገው የሚጠቀሙ አሉ። ወደ ገጠር አካባቢ ያሉ ሰዎች ማለት ነው። ከተማ ላይ በብዛት እንደዚህ የለም። ከዚህ ባለፈ ደግሞ ከብት ደግሞ በተፈጥሮ በጣም እንትን ያለ ነው፣ የተረጋጋ ነው። መኪና ውስጥም በጫጫታ ውስጥም መንፈሱ የተረጋጋ ነው። እና እንደዛ ስለሆነ የቤተሰብ አንድ አካል አድርገን ነው የምንወስደው ብለው ያምናሉ። ገላቸውንም በዚህ መልኩ ተቀብተው የሆነ ሆሊ ኦር ምንድነው ስፕሪት ይገባብናል ምናምን ብሎ ያምናሉና ከዚህ በዚህ መልኩ ነው የሚጠቀሙት። ከዚህ ባለፈ ደግሞ የከብቶችን እበት እንደ ናቹራል ፈርቲላይዘር ይጠቀማሉ። ወደ ሌሎች አረብ ሀገራትም ወደ ሌሎች ዓለም ሀገራትም በዚህ መልኩ ፕሮሰስ አድርገው ኤክስፖርት ያደርጋሉ። የካውዳንክ ወር የከብቶችን እበት በዚህ መልኩ ይጠቀማሉ። ከዛ ደግሞ ወለል እንትን ለማድረግ
ግድግዳ ለመለሰንም ይጠቀማሉ። አለፍ ስል እንደማገዶ እስካሁን ይጠቀማሉ ወደ ገጠሩ አካባቢና በጣም ልዩ ጥቅም አላቸውና ከብቶችን ከዚህ የተነሳ በጣም ያመሰግናሉ። በጣም ትልቅ ቦታ ይሰጣሉ። በጣም በቃ የማያደርጉት ነገር የለም ስለ ከብት ከተነሳና ይህን ይመስላል ለዛሬ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ።